አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሀያት ኬሚሴ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁልኝ? ሰላማችሁ በዝት ይበል። ዛሬ ደግሞ ከእንቅልፌ ስነቃ አስር ጊዜ የማየው ስራዬን ጨርስ ቁጭ ስል በስራዬ መሃል ልክ እንደናፈቁት ፎቶግራፍ የሆነ አንድ ሰው ናፍቃችሁ ፎቶግራፍ በተደጋጋሚ እንደምታዩት ነገር አለ አይደል? ልክ እንደዛ የማየው በቃ ለአመታት የጓጓሁበት ለ10 አመት ለ11 አመት ምኞቴ ሐሳቤ የነበረው ነገር ተሳክቶልኛል። እስከመጨረሻው ድረስ ይሄን ቪዲዮ የቱነት የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስተው እንዴት ልበላችሁ፣ በቃ ጥሩ ነገር ሁሉ የሚያስደስተው ሰው ላይክ፣ ሰብስክራይብ፣ ሼር እያደረገ ይሄንን ቤት ይቀላቀል። በነገራችን ላይ ዩቲዩብ ላይ ቪዲዮ መልቀቅ በጣም ቆይቻለሁ ማለት ይቻላል። እውነቴን ነው የምነግራችሁ፣ በጣም ቆይቻለሁኝና ቪዲዮ እየለቀቅኩ አይደለም። ስለዚህ ሰዓቴ ሞቷል። ከዜሮ ነው የምነሳው። ሰዓቴ ሁሉ ሞኔታይዝ ሊሆን የቀረበውን ሁሉ እርግፍ አድርጌ ስቶ እንዳለው ቀንሶታል፣ አጥፍቶታል በሚባል ደረጃና እኔ ይሄን ቪዲዮ የምሰራው ያው በጣም ረጅም ጊዜ ቆይቼ ነው። ሰብስክራይብ አድርጋችሁ ተቀላቀሉ እስከመጨረሻው ድረስ። የእውነት በጣም ደስ ያለኝ ደረጃ ላይ ደርሻለሁ። አልহামዱሊላህ ረብል ዓለሚን። ደህና አላቅም ምን እንደምላችሁ። ጥሩ ነገርና ደህና ደረጃ ላይ መድረስ የሚያስደስተው ሁሉ እስከመጨረሻው ይይልኝ ይሄን ቪዲዮ ማለት ነው። የዛሬ 3 አመት አካባቢ ቤቴን ሳስገርፍ ለቀቄላችሁ ስንት ፈጀብሽ ያላችሁት ብዙ ናችሁና በተለይ ስደት ላይ እየኖርን የምናሰራቸው ስራዎች ካልኩሌት አናደርግም። እየሰራን እንልካለን እንጂ እንዴት ነው ምናምን ስንት ፈጅ ምናምን የሚባለውን ካልኩሌት ላይ አንሆንም። አንድና አንድ የሆነ ደረጃ ተራምደን የሆነ ደረጃ ላይ ደርሶ ቤታችን ማየት ነው የምንፈልገውና ያ ስለሆነ እስከ ኮለን አሞላል ድረስ ያለውን እውነት ለመናገር ሂሳብ ያው ሲሄር ነው ማቀው። ለምን አንዳንድ መዝገቦች ስላሉ ሲሄር ነው ማቀው። ነገር ግን ከኮለን በኋላ በተለይ ከቆርቆሮ በኋላ ቆርቆሮ ከተመታ በኋላ ያለውን ሂሳብ ግን አቀዋለሁኝ በሚባል ደረጃ። ምክንያቱም ያወጣሁት ስለማቀው ራሴ እያንዳንዷ ነገር በፎቶ በቪዲዮ በወጪው በሁሉም ነገር እያንዳንዱ በራሴ እንቅስቃሴ ስለሆነ እያሰራሁ ያለሁት። በዚህ አጋጣሚ ብዙም አመሰግናቸው ሰዎች አሉ። እውነት አላህ ጀዛቸውን ይክፈላቸው። በዙሪያዬ አላህ በቃ ባዳን ወዳጅ፣ ባዳን ቤተሰብ፣ ባዳን እህት ወንድም አድርጎልኝ በስደትም ያሉት በጣም ከኔ ጋር ከጎኔ ይቆማሉ። አላህ ጀዛቸውን ይክፈላቸው። አገር ቤትም ያሉ በቃ ባልጠበቅኩት መንገድ አይዞሽ እያሉ ከጎኔ የቆሙ ብዙ ሰዎች አሉ። አላህ ጀዛቸውን ይክፈላቸው። በአካል ደግሞ የማመሰግናቸው አላህ ያደርገኝና በጣም ደስ ብሎኛል። እውነቴን ነው የምላችሁ ቤተሰብ፣ በጣም ነው ደስ ያለኝ። ለአመታት ስመኘው የነበረውን እዚህ ደረጃ ላይ መድረሴ በጣም ደስ ብሎኛል። እናንተም ቪዲዮውን እስከመጨረሻው ስትከታተሉ ከዚህም ቪዲዮ ቀጥሎ ይሄ ጅምሩ ቢሆንም ከዚህም ቀጥሎ የተጠናቀቀውን ስለማቀርብላችሁ እርግጠኛ ነኝ። እውነት በቃ ማሻአላ በሉኝ። ማሻአላ የደስታ ቤት፣ የጤና ቤት፣ የፍቅር ቤት፣ የዲን ቤት፣ በቃ ዘር ማንዘር የሚደሰትበት ቤት፣ የደስታ ቤት፣ አላህ የሚወደውን ነገር ሁሉ የሚፈጸምበት ቤት ያርግልሽ ብላችሁ ዱአ አድርጉልኝ። በቃ ሌላ ነገር አይደለም። እና በጣም አንድ ምክር እዚህ ጋር ማስተላልፈው እህቶቼ ስደት ላይ ስትመጡ ቤተሰብ አትርዱ አልልም። እኔ ይሄንን በብዛት ደጋግሜ ቪዲዮ ላይ እናገራለሁ። በተለይ እናት አባት ዋጅብ አለባችሁ። ነገር ግን ከዛ ውጪ ያለን ሰው እባካችሁ ወደ ራሳችሁ አስተውሉ። ለምንድነው ቤተሰብን አትርዱ ሳይሆን እነሱ አይጠቅማቸውም፣ እናንተ ናችሁ ምን ትጎዱት። ለምሳሌ ለአንዱ 5 ለአንዱ 10 ለአንዱ 20 ስትሰጡ እናንተ ቤት መስራት በሚገባችሁ ወቅት ባዷችሁ ነው የምትቀሩት። እነዛም ሰዎች ተለውጠው አታያቸውምና ስደት ያላችሁ እህት ወንድሞቼ አንድና አንድ አላማችሁ ቤት ይሁን። እውነቴን ነው የምላችሁ። የመኖሪያ ቤት ሳይኖራችሁ ይሄ ለመዘነጡ ለመጨፈሩ ምናምን በክራይ ለመዝናናቱ ምናምን ትደርሱበታላችሁ።
ለምን ለዛ እኮ ሀገራችሁ ላይም ለፍታችሁ እኮ ከእጅ ወደ አፍ አታጡም እኮ በክራይ ቤት ሆናችሁ እኮ ትኖራላችሁ እንደሰው እኮ። ስለዚህ እናንተ ያላችሁ ውሳኔ መወሰን ያለባችሁ ስደት ከወጣችሁ አይቀር ቤት መስራት ነው ያለባችሁ ብዬ ነው ማምነውና ይሄ የምንታዩት ኮተት ብታዩ እንዴት እንዳማረ ልነግራችሁ አልችልም። እውነት ቀጣይ ቪዲዮ ላይ ራሱ ሰራላችኋለሁኝና የሆነ በቃ አላቅም ምን እንደምላችሁ አላቅም። እና ቤት ስሩ። ስደት ላይ ያላችሁ እህት ወንድሞቼ የምነግራችሁ ነገር ቤታችሁን አቋቁሙ። እውነቴን ነው የምላችሁ። ቤትን የመሰለ ነገር የለምና ይቺ የምንታየው ታላቅ እህቴ ናት። ቤቴን ልታይ መጣልኝ ማለት ነው። አሁንማ ብታየው አቤት ደስታዋ እንዴት ምን ልትሆን ነው። እና ይሄው እዚህ ጋር ደግሞ እንደምታዩት እንግዲህ ኮተቱ ምኑ አውጡ እያልኳቸው ነው። ገበር ሊዘረጋ ስለሆነ አውጡ እያልኳቸው ነው። እዚህ ጋር አለ አይደለ ያው መቼም ሰው ሲኖርበት አንዳንድ ዕቃ ወርወር ይደረጋል። ወደዛ ሞሰቡም አለ ምኑም አለ። ያው አንዳንድ ሴቶች ዘረክረክም አለ። እንግዲህ ምን ይደረጋል ብላችሁ ነው። አውጡ ብዬ ግን አስወጥቻለሁ ማለት ነው። ይሄ ሁሉ ምን ታይት ኮተት ወደ ውጭ ጣሉ ብዬ ወደ ውጭ አውጥተውታል። እና እኔም ወደ ስራዬ ገብቼ ደስ በሚል ሁኔታ በነገራችን ላይ ያኔ ሳስገርፍ ወደ 600 ሺህ ብር ፈጅቶብኛል። ታዲያ 600 ሺህ ብር ፈጅቶብኛል ያልኳችሁ የዛሬ 3 አመት እህት ወንድሞቼ ልንገራችሁ ከ600 ሺህ ብር በላይ ነው የፈጀው። ነገር ግን እንደዛ የፈጀብኝ የኔ ቤቱ ፕላኑ ባልሆነ መሐንዲስ ስለነበረ የተሰራው በጣም አጣመው አሻፈው አወላግደው ስለሰሩብኝ ግድግዳውን ትክክል ለማምጣት የተወሰደው ሲሚንቶ ልነግራችሁ አልችልም። ሲሚንቶና አሸዋ በጣም ነው የበላኝ። በጣም ወደ 86 ኩንታል ፈጅቶብኛል ማስገረፊያ ብቻ። የብሎኬት ቤት ሆኖ ብሎኬት ቤት ታውቃላችሁ ሽቦ አያስፈልገው ምን አያስፈልገው ለመግረፍ ላስላስ ነው እንጂ ብዙም ወጪ አያስወጣኝም ነበር። ግን የኔ ግድግዳውም ከመጀመሪያውም ስላጣመሙብኝ በጣም ዋጋ አስከፍሎኛል። የዛሬ 3 አመት ላይ ለማስገረፍ ማለት ነው። አልহামዱሊላህ ረብል ዓለሚን። ያም ሆኖ ግን የምገርማችሁ ነገር ይሄን ያህል አወጣሁኝ ብዬ አንድ ቀን ቅር እንደማይለኝ ታውቃላችሁ። በቃ ነገ ነው ተስፋ ማድረገው። ነገ ይሆነ አንድ እርምጃ ተራምጄ እዚህ ጋር ያስገባሁት ጅብሰን ነው። በነገራችን ላይ ኮርኒስ ለማሰራት ነው ያያችሁት ያለው ጅብሰን ክምር ነው። ጅብሰንና ቃጫ ነው። እና ይሄው ገመዶቹም ተዘርግተዋል በቱቦ ውስጥ ማለት ነው። ገመዶቹም ተዘርግተዋል እንደምታዩት የመብራት ገመዶች ናቸው። ጅብሰኔን አስገብቻለሁ። ይሄው በየክፍሉ ይሄ ደግሞ የልጄ ክፍል ነው። ከሳሎን ጎን ይሄ የልጄ ክፍል ነው። ከሳሎን ጎን ያለ ክፍል ነው። ይሄ ደግሞ የኔ መኝታ ክላስ ነው። እዚህ ጋር ይሄ መኝታ ክላሴ ነው። በዛች መጀመሪያ ላይ በርሜል ባያችሁባት ቦታ ደግሞ ሻወር ቤት ያለች ማለት ነው። ይሄ የኔ መኝታ ክላስ ነው። የመብራት ገመድ ዘርግተዋል። እንደዚህ እዚህ ጋር የመብራት ገመድ አለኝ። ጣራው ይሄን ይመስላል። የተዘረጉ ቱቦዎች አያችኋቸው? የፕላስቲክ ቱቦዎች የመብራት ገመድ የሚያቅፉት እነሱ ተዘርግተዋል እዚህ ጋር። እና ይሄው እንግዲህ ሳሎን ይሄ ነው። ይሄ ጅብሰን እና ቃጫ ያለበት ሳሎን ቤቴ ነው። ዋናው ሳሎን ይሄን ይመስላል። እዚህ ማያችሁት ፕላስቲኩ የኮንዲት የሚባለው ፕላስቲክ ማለት ነው። በጣራ ላይ ተጥለፍልፎ እንደዚህ ዘርግተውልኛል። ወደ ጅብሰን ስራ ልገባ ስለነበረ ቀድሞ ይሄ ነው መብራት ነው የሚዘረጋውና ይሄንን ይመስላል እላችኋለሁኝ። ግን በቃ ማሻአላ እያላችሁ እየመረቃችሁኝ ወደ መጨረሻውማ ያአላህ የኔ ደስታ አላቅም። እውነቴን ነው የምነግራችሁ። እኔ በጣም ነው ደስ ያለኝ። በጣም የሆነ በቃ ገባችሁ አይደለ? እየሰራው ቤቴ ላይ ነው ትኩረቴ። እየሰራው መቼ ነው ለውጥ የማይሆነው የምለውና ከምላችሁ በላይ ነው ደስ ያለኝ ማለት ነው ወላሂ። ይሄ ደግሞ ቦርዱ ነው። ጅብሰን አምርተው ቦርድ ነው በየክፍሉ የደረደሩት ማለት ነው። ይሄ ጅብሰን ቦርድ ነው። ቅድም ያያችሁት ኩንታሎች እዚህ ጋር እንደዚህ ነው የሚጠፈጥፉት ቦርዱን ማለት ነው። ከዛ ቅርጽ ይወጣል፣ ይፈነቅሉታል እና እንደዚህ ነው ቦርድ እያወጡ ነው። በነገራችን ላይ እያንዳንዱ ስራ ሲሰሩ በቃ ወይ ቪዲዮ ወይ ፎቶ ፈልጋለሁኝና እያንዳንዱ እንደዛ ያያዩኝ ነው ማሰራው። ምክንያቱም ያው አለ አይደለ እንደነገርኳችሁ እኔ ዙሪያዬን የባዳ ወንድም የባዳ እህት አብዝቶልኛል። የእህቴ ልጅ አለ። አሁን ይሄንን ቪዲዮ የሚቀርጸው እሱ ነው። እና ይሄው እንደምታዩት ቦርዱ የተሰራው ቦርድ
ይሄን ይመስላል። ጣራ ላይ የሚሰቀለው ነው ይሄ ኮርኒስ የሚሆነው ማለት ነው። ይሄው እንግዲህ ኮርኒሱ ተጀምሯል እላቸዋለሁ። ወደ ለውጥ ይላቸዋል። ወደ ለውጥ ለውጥ ተጀመረ ይላቸዋልና የሰው ልጅ በለፋበት ሲጠቀም ደስ ይላልና አላህ በለፋሁበት የምጠቀም ያደርግልኝ እስከ ልጄ። እውነቴን ነው የምላችሁ ቤተሰብ፣ የሀገሬ ልጆች፣ አማርኛ ቋንቋ የምትሰሙ ሁሉ እውነቴን ነው የምነግራችሁና ልጄ ራሱ የሰው ፊት አይታበታለች። በልጅነት ትቻት ልጄን ማንከራትቻለሁ። ቤቴን እሰራለሁ ብዬ አንድ ልጄን አንከራትቻታለሁና በቃ የልጄ ደስታ ጭምር ነው፣ የልጄ ዋጋ ጭምር ነው ይሄ ቤት። የሚገርማችሁ ነገር ማለት ነው እውነቴን ነው እውነት ዋጋ ከፍያለሁ። ኩላሊቴን እያመመኝ ነው የምሰራው፣ ፎቅና ምድር ነው የምሰራው፣ ጽዳት አለ፣ ልጆች አሉ፣ መኪና ማጠብ አለ፣ ስንት ነገር አለ። ወላሂ ለአዚም ስንት ነገር አለ። እኔ ኩላሊቴን የታመምኩት መኪና በማጥብበት ሰዓት በቃ ታመሜ ሐኪም ቤት ሁሉ ወደ 2 ወር ምናምን ቆይቻለሁኝ። በቃ መድኃኒቱን እስከምጨርስ ብዬ ሐኪም ቤት ሄጄ ወጣሁኝና ስራ ሳልገባ ማለት ነውና አልহামዱሊላህ ብዙ ዋጋ ከፍዬበታለሁ። አረብ ሀገር ላይ ያለን ልጆች ዞሮ ዋጋ እንከፍላለን። በዛም በዚህም ዋጋ ከከፈልን አይቀር ደግሞ ለቤት ለራሳችን ዋጋ እንክፈል ነው የምለውና አልহামዱሊላህ ረብል ዓለሚን አልহামዱሊላህ። ደግሞ የሰው ልጅ ዋጋ በከፈለበት ደግሞ ሲጠቀም ሲገለገል ደስ ይላል። የሰው ልጅ በለፋበት በደከመበት ሲገለገል ደስ ይላል። አላህ በደከምኩበት በለፋሁበት የምጠቀምበት ኸይር ነገር የምሰራበት ሰደቃ ማወጣበት እውነቴን ነው የምነግራችሁ። እኔ ግቢ በጣም ሰፊ ነው፣ በጣም ከመላችሁ በላይ ማለት ነው። 180 ካሬ ላይ ነው ቤቱ ያረፈው። 425 ካሬ ሜትር ነው ግቢ ማለት ነውና ግቢውን ራሱ የሚገርማችሁ ነገር አንዳንድ ቤተሰብ አለ አይደል ቶሎና ግማሹን መሬት ሸጠሽ ትጨርሻለሽ ምናምን ይሉኛል። የራሴ ቤተሰቦች ማለት ነው። አልፈልግም እንደዛ። እኔ ሰደቃ ወጣበታለሁ። እኔ ምኞቴ ሰፊ ነው። እውነት አላህ የምኖርበትን ቤት ከሰጠኝ እኔ ሰደቃ ወጣበታለሁ ነው የምላቸው። በቃ ልጄን ደግሼ እደርበታለሁ፣ ሰደቃ ወጣበታለሁ፣ ዘመድ አዝማድ ይደሰትበታል፣ ኸይር ነገር ይሰራበታል። ግቢውን እኔ ፈልገዋለሁ ነው የምላቸውና ኢንሻአላህ አላህ ደግሞ የልቤን ሞልቶልኝ እውነት ሰደቃ ማወጣበት ደሃ ምረዳበት አላህ በፈቀደው ነገር ሁሉ መገለገልበት ቤት አላህ ያድርግልኝ። ወንድሞቼ እህቶቼ እውነት በቃ ዱአ አድርጉልኝ። ማሻአላህ አላህ የለፋሽበትን ምን ትገለገይበት ያድርግልሽ እያላችሁ ሁላችሁም ዱአ አድርጉልኝ እውነት። ምክንያቱም ዱአ ትልቅ መሳሪያ ነውና የሰው ልጅ ከልቡ ዱአ ካረገ ደግሞ ኢንሻአላህ ይሳካልኛል። እኔ አላህም ብዙ ነገር እያሳካልኝ ነው እውነት ለመናገር እንደኔ የሚያረጋለት የለም እስከምል ድረስ ማለት ነው። እንግዲህ ይሄን ይመስላል። ኮርኒሱ ደግሞ እዚህ ጋር በጣም በተለይ ቀጣዩ ቪዲዮ ላይማ በጣም ነው የምትደመሙት። በጣም ወላሂ አሁንማ ጅምሩ ነው የቀጣዩ ቪዲዮ ላይ። በነገራችን ላይ ቪዲዮ ሲቀርጹልኝ ለዩቲዩብ ቻናል መሆኑን ስለማያውቁ ቀጥ አድርገው ነው ስልካቸውን የሚቀርጹትና ለዛ ነው ቀጭን የሆነው። እሺ እኔ እንደውም ሮቴት አድርጌ እንትን ልለው ነበር አልሆንም አለኝ። እየቆረጠ ሙሉን አላስገባም አለኝ በሮቴት ሲሆንና ለዛ ነው ዝም ብዬ የምለቅላችሁ እንደዚሁ። ኢንሻአላህ ደግሞ ሶስተኛው ቪዲዮ ላይ ደግሞ እንደዚህ በዩቲዩብ ዲዛይን አስቀርጸዋለሁ ኢንሻአላህ አላችኋለሁ። ሻይ እየጠጣሁኝ እኮ ነው እማወራችሁ። ይሄ ሳሎን ቤቴ ነው፣ የሳሎኑ ኮርኒስ ነው። አልቆ ደግሞ እንዴት እንደሚያምር ይሄ ያው እንደነገርኳችሁ ይሄ ጅምሮ ነው፣ ኮርኒሱ ነው ገና። ይሄ እንግዲህ ቦርዱ ተሰቅሎ ነው ማለት ነው። እዚህ ጋር ይሄ ዋናው ሳሎን ነው። በጣም ያምራል። ምርጫዬ እኮ አቤት እኔ እኮ እንደው ምን እንደምላችሁ አላውቅም። እያንዳንዷ ነገር ወላሂ ለአዚም እያንዳንዷ ራሴ መርጬ ነው። በቃ ልጄን ነው ማማከራትና ልጄን አማከራታለሁ። በቃ እናቴ እንዲህ ነው እናቴ። ልጄ በብዛት ዲኮር አትወድም፣ ግን በቃ ታውቃላችሁ በልጅነት መውለድ እህትም እናትም ልጅም ለኔ ልጄ ብዙ ነገር ነች። በአሁኑ ሰዓት በተለይ ለነገራችሁ አልችልም። ተስፋዬ ነች። የሆነ ሰው አለኝ እንድል የምታደርገኝ ልጅ ነች። አይዞሽ ስትለኝ ወላሂ እንደዚህ ነው እኮ እናቴ እንዲህ ነው እኮ ስታስብልኝ ራሱ በቃ ሰው አለኝ ትላላችሁ። ገባችሁ አይደለ? እና ይሄ ደግሞ የልጅ ክላስ ነው።
በራሷ ዲዛይን ያሰራችው ማለት ነው። ደግሞ ቻክ ተደርጎ እንዴት አባቱ እንደሚያምር ሻዶ ተሰርቶለት ብታዩ። ያው ቀጣዩ ላይ እንገናኛለን። ይሄ የልጄ ክላስ ነው። ማሻአላ ብያለሁ። ልጄ በደስታ በጤና በቃ ረጅም እድሜ ሰጥቷት በቃ የሆነ ደስተኛ ምን ትሆንበት ቤት አላህ ያድርግልኝ። ታውቃላችሁ አንደኛ እኔ እውነቱን ልንገራችሁ አይደል አንድ እኔ የራሴን ህይወት ኖር ያለው ቤተሰብ የራሴን ህይወት ኖር ያለው እምላችሁ መረረኝም ጣፈጠኝም ተሰቃየውም ሰው ቤትም ሰው ሀገርም ተንከራተትኩም ቢያንስ ግማሽ ህይወቴን ኖርኩኝ። ትዳርም ይዤ ልጅም ወልጄ ተሰድጅም ኖርኩኝ አይደለ። ልጄ ግን ያልኖረች ገና ኑሮ የሚጠብቃት ገና ብዙ ነገር የሚጠብቃት ባላህ ተስፋ የማደርግላት ልጄ ብዙ ነገር ይጠብቃታል። ይሄ ቤት እኔ ለልጄ ነው እውነቱን ለመናገር ማለት ነው ለልጄ ነው። ለምን እኔ ተንከራትቼ እንደው እኔ በቤት ኪራይ ተንከራትቼ እንደው ልጄ እንዳትንከራተት እኔ ሰው ቤት ሰርቼ የቤት ኪራይ ከፍዬ እንደው ልጄ እንደዛ እንዳትሆን ወላሂ ያ ነው በቃ ከምንም በላይ እኔ በቃ የልጄ እኔ በሄድኩባቸው መንገዶች ሁሉ ልጄ እንድትረግጥብኝ ስለማልፈልግ ነው እኔ ስደትን የመረጥኩት በቤት ዙሪያ ማለት ነው። በቃ ልጄ ማስተካከል አለብኝ። እኔ ዛሬ በቤት ኪራይ የተንከራተትኩ እንዲቆምኩ ልጄ ሳልኩኝ። ይሄ ደግሞ የምታዩት የኔ የመኝታ ክላሴ ኮርኒስ ነው ማለት ነው። እንግዲህ ምርጫ ደግሞ ያው ኮመንት ላይ ያሳውቁኝ ማለት ነው። ይሄ የኔ መኝታ ክፍል ነው ይሄ ማለት ነው። የልጄን አሳይቻችኋለሁ። ዋናውን ሳሎን አሳይቻችኋለሁ። ቀጣይ የሚቀረው የሴቶች ሳሎንና የዳረኛ ክላስ ደግሞ አንድ አለ። ወይ የልጆች ክላስ ይሆናል ወይ ኪችን ካቢኔት ገጥመበታለሁኝ እያልኩኝ ነው። እና እስኪ አሳያችኋለሁኝ ማለት ነው። የሁለት ክፍል ይቀራል ወደ ዳር እነሱን። ይሄ ሳሎኑ ነው። ይሄ ያው ራቅ ብሎ ሲያነሱት ነው የሳሎኑ ነው ይሄ። እና አንድ ዋጋ የምንከፍለው በተለይ ልጅ ያለው ሰው ለልጁ ነው። ምክንያቱም ሰው እንኳን በድህነት እንኳን የቤት ዕቃ አውርሶ ነው የሚሞተው አይደለ? ስለዚህ ለልጆቻችን የሆነ ቋሚ ነገር ማስቀመጥ አለብን። ቀዳሚውን አላህ ቢያቅም እኔ ግን ለልጄ ለመወዳት ለልጄ ለሁለት ዚያድ ነው መጀመሪያም የተሰደድኩት። አሁንም ቢሆን ነገም ቢሆን በህይወት እስካለው ድረስ ቅድሚያ የምሰጣት ልጄ ብቻ ነች ማለት ነው ከፈጣሪ በታችና ኢንሻአላህ ባላ ተስፋ አልቆርጥም። ደግሞ ምኞቴን ሐሳቤን። ይሄ ደግሞ የዳረኛው ክላስ ነው ቤተሰብ። የመካከለኛውን ሳላሳያችሁ ወሬ እያወራሁ አለፈ እንደ መሃል ላይ ክብ ያላት ነገር እስኪ ቆይ አላሳየኋችሁ መሰል ታዩታላችሁ። ዞሮ ይለያል። ይሄ የዳረኛው ክላስ ነው። ቦርዱ ለምን ጠቆረ ብዬው እንደውም ሰውየው አምሯል። መጨረሻ ላይ በጣም ነው የሚያምረው። መጨረሻ ላይ ታዩታላችሁ ብታዩ እና ቦርድ ቅርጽ ማውጫው የተቀባው ቤንዚን ነው ምንድነው ይቀቡታልና የሱ ነው እንደዚህ ሆነ የጠቆረው። ችግር የለም አሉ። ግን በስተመጨረሻ ቻክ ሲደረግ ጠፋ ማለት ነው። በጣም ነው ያማረው። ይሄ ነው የሴቶች ሳሎን ያልኳችሁ። ይሄ ዲዛይን ነው የሴቶች ሳሎን። የሴቶች ሳሎን ራሱ በጣም ነው የሚያምረው። ቻክ ተደርጎ በጣም ነው የሚያምረው። አሁን እንደዚህ ማሳያችሁ ሁሉም ቦርድ ነው። ቦርዱ ተሰቅሎ ነውና ቻክ አልተደረገም። ይሄ የሴቶች ሳሎን ነው። ያው እንደምታዩት አያችኋት መሃል ላይ እቺ ነች። የግርግዳ ሻዶ አለው ከኋላና ከፊት ለፊት የግርግዳ ሻዶ አለው እና በጣም ያምራል ይሄ ራሱ ማለት ነው። ይሄንን ይመስላል እንግዲህ እና ቤተሰብ በዱአ እንዳትረሱ፣ ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ፣ ሼር እንዳትረሱ። ደግሞ የበለጠ አሳያችኋለሁ ማለት ነው። ቻክ ተደርጎታም ደግሞ በቀጣይ ቪዲዮ ላይ ታዩታላችሁ እንዴት እንደሚያምር ለቅላችኋለሁ። እውነት በጣም ነው ደስ ያለኝ። በጣም ከምላችሁ በላይ ደስ ብሎኛል። ቻክ ተደርጎ የምንታዩት ላይ ደግሞ የምትመርቁ ምርቃት ታየኝ። ሼር አድርጉ፣ ይሄን ቪዲዮ ሼር አድርጉ፣ ሰብስክራይብ አድርጉ። አረብ ሀገር ያላችሁ እህቶቼ ተሟሙታችሁ ምንም ሆናችሁ ወላሂ ለአዚም ቤታችሁን ስሩ። ወላሂ ለአዚም ልብስ አትሰብስቡ እህቶቼ። ወርቅስ እሺ ገንዘብ ነው። ቤትን የመሰለ ነገር የለም እህቶቼ። አትሸወዱ። የነገን ማንም አያውቅም። ነገ እሰራለሁ፣ ቆይ ባክሽ ዛሬ ነው ጊዜ ምናምን አትበሉ። ስደት ላይ እህቶች፣ ስደት የተሰደደ ሰው እድሜውን ያጣል፣ ጤናውን ያጣል፣ ጊዜውን ያቃጥላል። ብዙ ነገር አጥተን ነው የምንኖረውና ይሄ ደግሞ በረንዳ ነው። ወደ ውስጥ ገባ። የቅድሚያ ያያችሁት የበረንዳ ዲዛይን ነውና ኤል ሼፕ ነው።
እሱም ደግሞ ታዩታላችሁ። ያው የቀጣይ ቪዲዮ ላይ ታያላችሁ። እዚህ ላይ ብዙም ያስገባውት አይመስለኝም፣ ግን በጣም ያምራል ሁሉም ማለት ነው። እና ቤታችሁ ላይ ትኩረት አድርጉ። ስደት ላይ ያላችሁ እህቶቼ እባካችሁን የቤተሰብ አትርዱ አልልም። ይሄ ደግሞ ከሚገርማችሁ ነገር እዚህ ጋር ወሬ እያቋረጥኩ ልንገራችሁ። ይሄ በሩን አሳጥሬው ነው የብሎኬት በር። ብሎኬት ቤት ስታሰሩ በሩ ረጃጅም ነው፣ የውስጥ በሩ ማለት ነው። እኔ ደግሞ አልፈለኩትም። ይሁት የኔ መኝታ ክፍል ማሳጠርኩት፣ ይሄንን ማሳጠርኩት። ይችን ለማሳጠሪያ በቦርድ እንዲያሳጥርልኝ ብቻ 4500 ብር ነው የከፈልኩት ለአንዷ ማለት ነው። ለሶስት በር ነው 13000 ምናምን ብር ማለት ነው። 13500 መሰለኝ የሚመጣው እንደዛ ነው እኔ የከፈልኩት። እና አሳጠርኩት። አጭር በር ሲሆን ነው የሚያምረው እንጂ ይሄ ከጣራ የተሰቀለ ግማሹ መስታወት ከላይ ይደረግበትና ከታች ዝም ብሎ በር ነው ይዘጋ። እንዴት እንደምጠላው እሱም በር በቃ አይደለም ሰው ቤት አይቼው ይቅርና ዩቲዩብ ላይ ለቀውት ራሱ ሳየው ያንገሸግሽኛል። በጣም ነው የምጠላው። እንደው ምን ላድርግ ስለው ኧረ በቦርድ አሳጥርልሻለሁ ችግር የለውም እኮ ሀያት አለኝ የሚሰራው ልጅ ማለት ነው። በላ አሳጥርልኝ እንደገና አሳጥሮልኝ ነው እላቸዋለሁ በቦርድ